በየትኛው ልጥራሽ ልበልሽ እህቴ? አቤት ያንቺ ድካም አወይ ያንቺ ልፋት፣ እረፍት የሌለበት ሁሌ መንከራተት። ከእናት አገርሽ ወጥተሽ ተሰደሻል፣ የሚየን ጎጆ ላሙቀው ብለሻል። ወገብሽ ተጣሞ አንገትሽ ተሰብሮ ማንነትሽ ጠፍቶ ውበትሽም ረግፎ፣ ለምዬ ላባዬ ለወንድም ለጋሼ ለእህቴ ለልጄ እንዲሁም ለአገሬ ልስራ እስቲ ልድከም ቢፈስ እንኳን ላቤ ብለሽ ተነስተሻል፣ መስዋዕት ሆነሻል። ምንም ሳይበግርሽ በሰው ሀገር ደክመሽ ተሰድበሽ ተገፍተሽ ግልምጫንም ችለሽ ዱላና መከራ ሁሉን አስተናግደሽ የሁሉ መከራ ችለሽም ሰብረሽ የላብሽን ዋጋ ካንቺ ከነፍስያ እምዬን አባዬን ወገን አስቀድመሽ የደከምሽበትን ሀገር ትልቅ ያለሽ። መች በዚህ አብቅቶ ዲኔንም ላስጠብቅ ኢስላሜ ይከበር ኢስላም ከሚቸገር ሰውነቴ ይለቅ ብለሽ ተነስተሻል፣ ኢስላምን ረተሻል። ሌት ተቀን ደክመሻል፣ ለፍተሻል፣ ወጥተሻል፣ ላብሽን አፍስሰሻል። ስለ ዲንሽ ብለሽ ለኢስላም ኖረሻል። ተጎዱ ታመሙ ተቸገሩ ሲሉሽ ከየትኛውም ቀድመሽ ፈጥነሽ ትደርሻለሽ። መስጊድ አስገንብተሽ መድረሳ አሰርተሽ ኢስላምሽን እንጂ ሌላ ምን አንቻለሽ? ጀግና የጀግና እናት ያቺ ቆራዲቱ አረብ ሀገር ብለው አንቺን የሚንቁ አንቺን የሚኮንኑ አንቺን የሚወርፉ የአረብ ሀገር ሴቶች ብለው የሚያጥላሉ ይናገሩ ያምጡ ምርጥ ተወዳዳሪ ከአውሮፓ ከኤዥያ እስቲ እንደነዚህ እውነትን እንናገር ሐቅን እንመስክር። የእውነት ሱመያ በጽናት የሚታገል በሳውዲ በዱባይ በኳታር በሊብናን በየመን በመስር እንዲሁም በኦማን ችግር ተጋፋጭ ለዲኑ የሚታገል የእውነት ሱመያ ጽናቶች እንበል። የደረሰብሽ ግፍታዬ ስቃይሽ ዛሬ የሆነ ያህል ይሰማል ድምፅሽ። ምርጥ ተምሳሌት ነሽ የጽናት ማሳያ መቼም አትረሺ ውዲቷ ሱመያ።